ሰላም ይህ ቪዲዮ ከደረሳችሁ በእርግጠኝነት እኔን አታውቁኝም። ይህን ቪዲዮ የምሰራው አለመጀመር ምን ያክል ዋጋ እንደሚያስከፍል ለማሳየት ነው። ሞስት ፕሮባብሊ እዚህ በፊት የተወሰኑ ነገሮችን ለሞከር ጥረት አድርጌያለሁ። ነገር ግን በምፈልገው ልክ አልነበረም እንቀሳቀስ። የዚህ ቪዲዮ ዋና ዓላማ ፍሪ ሁኜ ስለ አለመጀመርና ፐርፌክት ለመሆን መጣር ምን ያክል በእኔ ህይወት ውስጥ ዋጋ እንዳስከፈለኝ እነግራችኋለሁ። እኔ የ5ኛ ዓመት የኮምፒውተር ኢንጂነሪንግ ተማሪ ነኝ። ከ16 ዓመቴ ጀምሮ ብዙ ነገሮችን ለመሞከር ጥረት አደረግ ነበረ። የመጀመሪያው ሙከራዬ ፋይበር የሚባል ፍሪላንሲንግ ሳይት ላይ ጊጎችን ፈጥሬ ስራዎችን ለመስራት ሞክር ነበረ። እስከጀምር ድረስ በጣም ችግር ውስጥ ነበርኩ። ችግር ስላችሁ ከኢኮኖሚ አንጻር ወይም ደግሞ ከገንዘብ አንጻር ሳይሆን ለመጀመርና ላለመጀመር ከባድ ነው አይደለም በማለት ውስጥ የሚገባው አይነት ስሜት የለም። ሁሌም ነገሮች ከባድ ናቸው። ነገር ግን እኔ በጣም አግነኝ ከማየቴ የተነሳ I don't think it is possible for me ስኪል የለኝም በሚል ሰበብ ነበረ ጭራሽ አቮይድ ማድረጋቸው። እንደ አፕወርክ በተለይ ጭራሽ ለእኔ አይሆንም ስኪል ይጠይቃል ብዬ የማስበው አይነት ፕላትፎርም ነበረ በዛ እድሜ ማለት ነው። ሌላው ፋይበር ነው። ፋይበር ላይም እንደዚሁ በተመሳሳይ ጊጎችን መፍጠር መከራ ይመስለኝ ነበረ፣ ከባድ ነገር ይመስለኝ ነበረ። ሞከርኩት። I think it was ኮቪድ ታይም እና ለመጀመሪያ ጊዜ በህይወቴ ስለጀመርኩ ብቻ ስራ አገኘሁ። ቪዲዮ ኤዲቲንግ ነበረ የመጀመሪያው ስራ። ምንም የማውቀው ነገር አልነበረም። 16 ዓመቴ ነው እንዳልኳችሁ፣ ህፃን ነኝ። የአባቴ ላፕቶፕ ብቻ ነው ያለኝ። መስሪያ ቤት የተቀበለው ላፕቶፕ ነው አባቴም። በሱ ላፕቶፕ የተሰጠኝን የ30 ደቂቃ ቪዲዮ ኤዲት ማድረግ ጀመርኩ ማለት ነው። የሚገርመው ቪዲዮ በአግባቡ ተሰራ። ነገር ግን በጣም ትልቅ ችግር አጋጠመኝ። ሬንደር ማድረግ ኦላይታት ወዝ የሆነ ነገር ትንሽ በአጭር ጊዜ ተምሬ ስራውን ካገኘው በኋላ እንደማለት ነው። በአጭር ጊዜ ውስጥ ተምሬ ጨርሼ ሰርቼ ካስረከብኩ የሆነ ነገር አገኛለሁ የሚል ነበረ። ስኪል ስላልነበረኝ ግን አንድ ፈተና አጋጠመኝ። እሱ ምንድነው? ምን ሊመስል እንደሚችል ሮቱ ላይክ መንገዱ አላቅም ነበረ። በአጋጣሚ የነበረኝ የአባቴ ፒሲ እጅግ በጣም ኳሊቲ የወረደ በመሆኑ ሬንደር ለማድረግ 2 ቀን በላይ ፈጀብኝ። ፌል እያረገ እያስጀመርኩት በዚህ ራውት ውስጥ ረጅም ሰዓት ፈጅቼ 2 ሰዓት በላይ የፈጀ ሬንደሪንግ ላስት ታይም ሬንደር ማለት ነው አኬጂ ላኩለት። ለመላክ ደግሞ በተመሳሳይ ኢንተርኔት በጣም የተመታ ነው እንደምታውቁት፣ ያውም በዛ ዘመን ተመሳሳይ ጆርኒ ያሳለፍኩ ማለት ነው። ለዛች ለአንድ ቪዲዮ እንደዛ አድርጌ የመጀመሪያ ስራዬ $5 አስከፈለኝ ማለት ነው። ይህ ሁሉ የተፈጠረው ፋይበር ላይ ነው። it was good the feeling በጣም ደስ ይል ነበረ። $5 በወቅቱ 250 ብር አካባቢ ነው። I think ሲባዛ በዛ ሬንጅ ውስጥ ነው። 200 እስከ 250 ብር ብቻ ነው። 250 ብር ትልቁ ነው አይደለም ለኔ።
እንደ ህፃን ልጅ ህፃን ነኝ በወቅቱ ህፃን አልባልም ቲኔጅ ነኝ። ግን እንደ አንድ ቲኔጅ 250 ብር ኪሴ ውስጥ መጥቶ ቢለውጠው ትልቅ ነገር ኑሮ ሳይሆን በወቅቱ የነበረው ፊሊንግ አለ አይደለ? ጀምሬ የማሳካቱ ነገር ደስ ይል ነበረ እና አሳካሁት፣ ተሳካ። ነገር ግን አንድ ነገር አጣሁ። ፒሲው ኦልሬዲ በጣም ተጎድቷል እና አትሰም ፖይንት ሌላ ስራ ለመሞከር እንዲሁም ኤዲት ለማድረግ ምናምን ስሞካከር ፌል አረገ። ሙሉ በሙሉ ፒሲውን አጣሁት ማለት ነው። አባቴም የመንግስት ስለሆነ ፌል ያደረገው በእኔ ምክንያት እንደሆነ እያወቀ ሳይቆጣኝ ብዙም ለመንግስት መስሪያ ቤት ፒሲውን አስረከበ። ጀስት ላይክ ዛት ፋይበር ስራ የሚባል ነገር ላይ አቆምኩ ማለት ነው። 12ኛ ክፍል ገባን። 11ኛ ክፍል ነበርኩ ያኔ 16 ዓመቴ 17 ዓመቴ አካባቢ አይ ቲንክ 18 ዓመቴ ላይ ነው 12ኛ ክፍል ጨርሰን ወደ ግቢ የገባ ነው። 12ኛ ክፍል እንደምታውቁት እጅግ በጣም ፎከስ ማድረግ የሚገባን ሰዓት ነው እና አይኩድንት ምንም ነገር ማድረግ አልችልም። ጭራሽ ምንም ነገር ይዤ መታየት የለብኝም። ማንበብ ብቻ ነው ያለብኝ። ፋሚሊ ስትሪክት ናቸው በባህሪያቸው። ሰው በምንም አይነት መልኩ ብር ለመስራትም ሆነ ራስን ለመቻል መሞከር አልችልም። 12ኛ ክፍል እንደዛ ሆኖ አለፈ። ዩኒቨርሲቲ ገባን። ባህር ዳር ዩኒቨርሲቲ ገባሁ። ዘንዘልማ ካምፓስ ነበረና ዜን ባህር ዳር ዩኒቨርሲቲ ከገባሁ በኋላ ስልክ ብቻ ነው ያለኝ። እንደ ማንኛውም ዩኒቨርሲቲ ተማሪ ስልክ ብቻ ነበረችኝ። ያቺ ስልክ ያን ያክል አልነበረችም፣ የተመታች ስልክ ነች። እያነበብኩ ነው ፍሬሽማን ላይ እንደምታውቁት ሁላችሁም ፍሬሽማን ላይ በጣም ታስረን ለማንበብ የምንሞክረው። እኔም በጣም ታስሬ ለማንበብ የሞከርኩ ነበረ። አትዘሚድል ግን የፈርስት ሴሚስተር ኮርስን ጨርሼ ከሄድኩ በኋላ ቤት ቸክ አረኩ ፋይበር አካውንቴን። ወደ 3 ሰው አካባቢ ከኢትዮጵያ 2 ከውጭ ክላይንት 1 ኮንታክት አድርጎኛል፣ ጊጎቼን አይቶ ማለት ነው። it was very unfortunate። ሁሉም ስራዎች አቬለብል አልነበሩም በወቅቱ። ረጅም ሰዓት ስለሆነ ሳልመልስላቸው መልእክቱን ሳልመልስላቸው የቀረሁት። ስቲል $5 አለን አካውንታችን ውስጥ። $5 ብቻ ፋይበር ላይ እንደምታውቁት ህጉ አይፈቅድም ለማውጣት እና አውጥቼው አላውቅም እስካሁን። ስቲልም አለ። ፋይበርን በዚህ መልኩ ተሰናበትኩት። ኤንድ ሰከንድ ሴሚስተር ላይ ፒሲ ተገዛልኝ ማለት ነው። ፒሲ ተገዝቶልኛል። አሁን ማንበብ አለብኝ፣ ምርጫ ስላለ ቀጣይ የዲፓርትመንት ምርጫ። I have to read ስቲል ትምህርቱ ላይ ያተኮርኩ። እንደዚህ እያልኩ ሰከንድ ይር የላስት ሴሚስተር አካባቢ ድረስ አይ ቲንክ ምንም ነገር ሳልሞክር ተውኩት ማለት ነው። ኤንድ ስቲል ፈራው የነበረ የስኪል ጉዳይ እንዳስፈራኝ ቀጠለ ማለት ነው። ዜን ኔክስት ኢዝ አፕወርክ። አፕወርክ እንደምታውቁት የተሻለ ነው ከፋይበር፣ ነገር ግን ስኪል በጣም ይጠይቃል በሚል ሂሳብ ውስጥ ስለገባሁ የተውኩት አቮይድ ያደረኩት ነበረ እና ትንሽ ስኪል አለኝ ብዬ ሳስብ ያኔ ለመግባት ሞከርኩ። አይ ስዌር ቱ ጋድ ዚስ ኖት ላይ ፕሮፋይል ክሬት አርጌ በደንብ ሪፋይን አርጌ ከጨረስኩ በኋላ ለ3-4 አካባቢ ክላይንቶች ወይም ደግሞ ፖስት የተደረገው ላይ ሪች አውት ለማድረግ ሞከርኩ። አይ ቲንክ 5 ወይ 4 አካባቢ ነው የሞላሁት ያኔ፣ ረጅም ጊዜ ሆነውን። ስራ አገኘሁ። $50 ስራ። $50 እንደ ተማሪ በጣም ትልቅ ነው ለኔ ያኔ በወቅቱ። I was very very happy እና ስራውን ተቀበልኩኝ። I think ለ2 ቀን ምናምን ነው ስራው የተፈለገው። በ2 ቀን ውስጥ ጨርሼ አስረክብኩ። $50 ተቀበልኩ። ለመጀመሪያ ጊዜ አካውንቴ ላይ ብር ገባ ማለት ነው። መጥፎ ነገሩ ምንድነው? ብሩ ግን በጣም ቀነሰ። አፕወርክ እንደምታውቁት 10% ቅናሽ ያደርጋል ከስራችሁ ላይ። ዜን 10% on the top of that ደግሞ ወደ $17 አካባቢ ለማውጣት ለማስገባት ፒዮኒር አካውንት ላይ ተወሰደብኝ። ከሰራሁት ብር ላይ በጣም ትንሽ ብር ብቻ እጄ ላይ ደረሰ።
በዛ ቀጥታ መነጽር ገዛሁበት። መነጽር አይ ቲንክ የገዛሁበት ያኔ በጣም አይኔን ለፕሮቴክት ለማድረግ ፈልግ ነበረ። ስራዬ ከዛ ጋር የተያዘ ስለሆነ ዲዛይን፣ ዌብ ዲዛይን ከዚህ ጋር ከሶፍትዌር ጋር ምናምን የተያዘ ነው እና ግዴታ መግዛት ነበረብኝ። እሱን አደረግኩ ማለት ነው። አንድ ሁለተኛው ያለመጀመር ታሪክ ተሰበረ። አሁን በዚህ ሰዓት ጥሩ ላይ ነኝ፣ አም ሃፒ ምናምን። ነገር ግን 3-4 ስራ ብቻ ነው የሰራሁት አፕወርክ ምናምን ተውኩት። እንዲሁ በተመሳሳይ እንደ ፋይበር ትንሽ ስራ እንደሰራው አቆምኩኝ። አክቹዋሊ ያቆምኩት ኢቭን ኒው ታለንት ኦር የሆነ ባጅ ሰጡኝ ደስ ብሎኝ ምናምን ያን ሰሞን ነው ደስ ብሎኝ መቀጠል እየፈለኩ ዝም ብዬ እንዲሁ ትምህርቱን ማተኮር አለብኝ በሚል ሰበብ አቆምኩኝ። በዚህ ሁሉ መሀል ግን አንድ ማድረግ የምፈልገው ነገር ነበረ። እሱም ዩቲዩብ መጀመሪያ ወይም ደግሞ ኮንተንት ላይ ክሬት እያደረጉ የሞከሩ መቀጠል እፈልግ ነበረ። ይህ ሀሳብ የነበረው ከ11ኛ ክፍል ጀምሮ። I have a lot of videos related to this. Even I have English videos, ኢንተርናሽናል ኮንተንት ክሬተር ለመሆን መሞከር ምናምን እንደዚህ አይነት ቪዲዮዎች ነበሩ በፊት። ሌሎች ቪዲዮዎችም ብሎ የቀልድ ምናምን ቪዲዮዎች ነበሩ። ከጥቂቶቹ ውጭ አልለቀኳቸውም። ለምን እንደሆነ አላውቅም። ፐርፌክት ለመሆን እሞክራለሁ። ነገሮች በጣም እስካልተስተካከሉ ድረስ የሚስተካከል ህይወት የለኝም፣ ወይም ደግሞ ሰክሰስፉል የመሆን እድል የለኝም የሚል ሂሳብ ጭንቅላቴ ውስጥ አስገባለሁ። በፊት የነበረኝ ጋላክሲ ጄ7 ነበረ። በሱ መጀመር እችል ነበረ። ኮሮና ታይም ነው። ኔክስት አፕ በቅርቡ ኤ15 ከ2 ዓመት በፊት አባቴ ገዝቶልኝ ነበረ። በዚህ መጀመር እችላለሁ። ከዛ ፈጣሪ ረድቶኝ ደግሞ የተወሰነ ስራ ሰርቼ ሶፍትዌር ፕሮቫይድ አደርጋለሁ። የሶፍትዌር ሶሉሽኖችን ሸጬ ምናምን ደግሞ እንደምታዩት ካሜራም ሴታፕ በሙሉ ገዝቼ አስቀመጥኩ። ጀመርኩ አላልኩም፣ አስቀመጥኩ። ምክንያቱን አላውቀውም። ፐርፌክሽን ከሆነ አላማዬ ዚስ ኢዝ ፐርፌክት ለኔ። በዚህ ሰዓት ላይት ካለኝ፣ ማይክ ካለኝ ኤንድ የምፈልገው አይነት ካሜራ ካለኝ መጀመር ነበረብኝ፣ ግን አልጀመርኩም። ስቲል የዚህ ቪዲዮ ዋና ዓላማ መጀመር ነው። ሜቢ ባለኝ ጀምሬ ቢሆን አትሊስት 6-7 ዓመት አልፏል ይህንን ካሰብኩት። አሁን በእርግጠኝነት አሪፍ የሚባል ኮንተንት እየሰራው ሞስት ካምፓስ ላልቀጥል የሚችል ይሆን፣ ቀጥላለሁ አላውቅም። በግል እየተማርኩ ኮንተንት ክሬት እያደረኩ ሊሆን ይችላል፣ አላውቅም። እንደዚህ አይነት ስታተስ ላይ ራሴን አገኘው ነበር። አትሊስት መኪና፣ ቤት እንደዚህ የሚባሉ ነገሮች ላይ ጭንቀት አይኖርም ነበረ። አሁን 5ኛ ዓመት የኮምፒውተር ኢንጂነሪንግ ተማሪ ነኝ። ኔክስት ይር ቀጥታ ከህይወት ጋር ነው የምጋፈጠው። አለመጀመር የኔ ባህሪ ሆኖ እንዲቀጥል ስላልፈለግኩ ይህን ቪዲዮ ለቅቄ ከዚህ በኋላ እጅግ አሪፍ የሚሆኑ ቪዲዮዎች ለመልቀቅ አስባለሁ። ከዚህም በላይ ሌሎች ስራዎችን፣ በጣም ብዙ ስራዎችን የመስራት እቅድ አለኝ። አደርገዋለሁ፣ በእርግጠኝነት አደርገዋለሁ። የኔ ትልቁ ችግሬ አለመጀመር ነው። ማልጀምርባቸው የፐርፌክሽን አሪፍ ነገር መፈለግ፣ ጥግ ድረስ ኳሊቲ ይዞ መቅረብ፣ ሰው ፊት ማያሳፍር ነገር ማድረግ ላይ ማያሳፍር ኢንሰንስ ማያዋርድ ሊሆን ይችላል። ወይ ደግሞ እንደ ኮንተንት ደግሞ ጥራት ያለው ኮንተንት፣ ማያሳፍር ኮንተንት ይዞ መቅረብ። ይሄ ነበረ ችግሬ። አሁን እግዚአብሔር ይመስገን አይ ቲንክ አይ ሃቭ ዘ ኢኒሻል ስታፍስ።
አለመጀመር ሆኗል ችግሬ ማለት ነው። ፐርፌክሽኒዝም ጥፋቱ ነው። ከዚህ በኋላ ቴክ ሪቪው ሊሆን ይችላል፣ ላይፍ ስታይል ማሳየት ሊሆን ይችላል፣ ቀጣይ በህይወት የመገነባቸውን ቢዝነሶች ማሳየት ሊሆን ይችላል፣ ሌሎችም ሪሌትድ የሆኑ ከሶፍትዌር ከቴክኖሎጂ፣ አርት፣ ግራፊክስ፣ ቪዲዮ ኤዲቲንግ ጋር ከዚህ ጋር የተያዙ ስራዎችን እኔና ጓደኞቼ ሌሎችም ጓደኞች አሉ ቪዲዮ ኤዲቲንግ የሚመቻቸው ፊልም ሜኪንግ የሚመቻቸው ጓደኞች አሉኝ። ከነሱ ጋር እጅግ አሪፍ ኮንተንት ለመስራት አስባለሁ። ኤንድ እንደማደርገው ማምናለሁ። አትሊስት ኔክስት ይር መቋቋም የምችልበትን ቢዝነስ የሆነ ውጤት ሊያመጣ የሚችል ኮንተንት መጀመር፣ አትሊስት ደግሞ በክረምት ውስጥ የሆነች ሾርት ሙቪ መስራት፣ ይህ እቅድ አለኝ። ይህን እቅድ እዚህ ጋር ፐብሊክ የምናገርበት ዋነኛው ምክንያት መጀመር ስላለብኝ ነው። ለእናንተ ወይም ደግሞ ለሆነ ሰው ካልነገርኩት እኔ ጋ ይዤው ቀስቃሽ አጣና ላይክ መጀመር እንዳለብኝ የሚያስታውሰኝ ነገር አጣና ወደኋላ እንዳልቀር ከዛ ሀሳብ አንጻር ነው። ፐርፌክሽኒዝም እንዳይዘኝ ከማሰብ አንጻር ይህን ቪዲዮ ለቅቄዋለሁ እና ለእናንተም መክራችሁ በቻላችሁት መጠን ዛሬ ጀምሩ። መቼም ሙሉ አይሆንም። የሰው ልጅ ባህሪው ይሄ ነው። ሁሌም የሆነ እንከን ይፈልጋል። ለምሳሌ አሁን ያለኝ ላይት ዛት ማች አሪፍ አይደለም። አይሚን ኳሊቲ አለው ምናምን ሲታይ ይመስል ይችላል። ከጀርባ ግን አሪፍ ያልሆነ ላይት ነው ያለኝ። ለሴታፑ የሚመጥን አይነት ላይት አይደለም። ነገር ግን ይህን ምክንያት አድርጌ የሚቀጥል ከሆነ ስቲል እዛው ነው የምገኘው። ሶ አይ ሃቭ ቱ ስታርት። ለዛ ነው ይህን ቪዲዮ የምለቅላችሁ። ኤንድ ዩ ጋይስ ሃቭ ቱ ስታርት ዛሬ። ከምነግራችሁ በላይ ዛሬ መጀመር አለባችሁ። ነገ የለችም። አይሚን መካሪ መሆን አይነት ሰው ሁኜ አይደለም። ነገር ግን የኔ ህይወት ራሱ ራሴን መምከር እንዳለብኝ የሚያስገድድ ህይወት ነው ያለኝ። ሰው እኔ ራሴን ስመክር ለእናንተም እንዲተርፋችሁ ስለምፈልግ ነው። ሰው እኔ ተመክሬ እንደምመለስ አስባለሁ፣ ደግሞም እርግጠኛ ነኝ። እናንተም እንደዚሁ ማድረግ ይኖርባችኋል ብዬ አስባለሁ። ታንኪዩ። በተረፈ ቤተሰብ በመሆን ጆርኒን አግዙኝ። አመሰግናለሁ።